ፍቅረኛዋን ተከትላ ገጠር ሄደችው ቅምጥል የአባቷን ሞት መርዶ ሰማች። ማመን አቃታት። ወደ ከተማ እንዲመለሱ ደመቀ እና ንጉሱ ይዘዋት ከአደይ እናት ጋር በመነጋገርም በጊዜ ወደ ከተማ እንዲሄዱና ልጅቷ የአባቷን ሞት እንድትረዳም አድርገዋል። ቅምጥል ሲነገራት ማመን አቅቷታል። አደይ አባቴን ጠብቄ ብዬሽ ብሄድ እንዴት እንደዚህ ሊሆን ይችላል? አባቢ መጥቻለሁ እያለች ከልቧ እያለቀሰች እባክሽ እያሉ የባቡሬም እናት ቢሏትም እንዲሁም ባቡሬም እቅፍ እያደረገ አይዞሽ ቅምጥል ቢላት ራሷን መቆጣጠር አቅቷታል። ባቡሬ ደስታዬን ሳላጣጥም አባ ምን ነው እያለ እሱም ከልቡ ተሰብሮ እያለቀሰ ይገኛል። የልጅነቴ የልጄ አባት ባለቤቴ ይቅርታ አድርግልኝ፣ በራሴው እጅ ነው እንደዚህ ያደረኩ እያሉ በአሳለፉትም ተጸጽተው አሁን በህይወት ሲያርፉ ይቅርታቸውን ጸጽቷቸው ይቅርታ አድርግልኝ እያሉ እያለቀሱ ይገኛሉ። ባቡሬ እግዚአብሔር ያጽና፣ ምን ማድረግ ይቻላል አለች እንባውን ጥርግ እያደረገች ሊሊ። ሰላም ጤና ይስጥልኝ ውድ የተከበራችሁ የዚህ ዩቲዩብ ቻናል ተከታይ ሆናችሁ ቤተሰብ በሙሉ በያላችሁበት ሰላማችሁ ብዝት ይበል። ቅምጥል ገጠር ተመልሳለች። የአባቷንም ሞት ተረታለች። ማመን አቅቷታል። ባቡሬም አባቴ ምን ነው የአባትነት ፍቅር ሳላጣጥመው ከማወቄ መለያየታችን እያለ ከልቡ እያለቀሰ ይገኛል። የባቡሬም እናትም የልጅነቴ እኔ ነኝ እንደዚህ ጥፋት ያጠፋሁት፣ ልጅም ይቅር በለኝ፣ የልጅም አባት ይቅር በለኝ በማለት ያንን አባታቸውን ያስታወሱ እያለቀሱ ይገኛሉ። ቤዛ ተንኮለኛ ከቲና ጋር በመሆንም ዴቭና አደይን ለመለያየት ሞክራለች። ገንዘብ ሰታት እንድታደርግላት የፈለገችው ቲና ያም ደግሞ ባርኮቴን ሰላም ብሎሻል፣ ደውይል ብሎሻል ብለሽ ለሷ እንድትነግሪያት ግን የዚህ መነሻ እኔ መሆኑን እንዳትነግሪ ስትል ለቲና ነግራታለይ። ለአደይ ዴቭ ተውቢሉት ሚተው አይደለም ግን እንደዚህ ማድረግ አለብን እያለች ለቲና እየነገረቻት ነው። ቆይ አንቺ እንዴት ነው እያለችም ነግራታለች። እኔ ግን ሳስበው በእናትሽ ሳትታመም ምክንያት ፈጥረሽ ወደዚህ ቤት እንድትመለሺ የምትሰሪው ሲስተም ይመስለኛል ብላ ለቤዛ ተንኮለኛ ነግራታለች። እኔ እናቴ ታማለች እንዴት እንደዚያ ሳትታመም እላለሁ ብላ ለቲና ነግራታለች። ቲና በእኔ ላይ የሆነ የውሸት ነገር እሰራለሁ ብቴ አለቅሽም እንዳታፌዚ በእኔ ላይ ስትልም አስጠንቅቃታለች። በባቡሬ አባት መታመም ያዘኑት አደይና እንዲሁም ደግሞ ሊሊ ከጎናቸው በመሆን የባቡሬን እናትና ባቡሬን እያጽናኑ ይገኛሉ። ዴቭም አደይን ሲያጣት ወደ እነ ቅምጥል ጋር ሄዶ ሊሊ ቤት ሳጣሽ ነው ያገኘሁት፣ አደይ የኔ ፍቅር ምን ሆነሻል? ሰላም አይደለሽም ወይ? ፊትሽ እንደና አይደለም፣ አልቅሰሻል ወይ? ምን ተፈጥሮ ነው ብሎ አደይን ጠየቃት። የቅምጥል አባት አረፉ ብላ ስትነግረው እሱም በጣም ደንግጦ የቅምጥልን ቁጥር ስጭኝ ሊደውልላት ብሎ ሲነግራት እኔ ለደመቀ ነግሬዋለሁ ይዘዋት እየመጡ ነው ብላ ለዴቭ ነግረዋለች። ዴቭም ወደ ቤት ገብቶ ሁለቱንም እያጽናና ነበረ። ባቡሬ የአባቱን ሞት አየና በጣም ዝቅ ብሎ ካለቀሰ በኋላ ከቤት ወጥቶ ለብቻው ወደ ውጭ ላይ ተቀምጦ ብቻውን እንዳደገና የአባትነትን ፍቅር እንዳላገኘም እያስታወሰ በመጨረሻ አባትነቱንም የቅምጥል አባት ሲነግሩት በጣም ደስተኛ ነኝ፣ እኔ ቅምጥል አለችልኝ፣ እንደ ቅምጥል አይነት ስላለችኝ በጣም ደስተኛ ነኝ ብሎ ነግሯቸው አባትየውም ይቅርታ አድርጎ ልጁን አምነው ተቀብለው እንዲሁም ባለቤታቸውን ይቅርታ ጠይቀው የነበሩትን ጊዜያቶች እያስታወሰ ደስ ብሎት ያ ደስታው ደግሞ ብዙም ሳይጓዝ በአጭር ጊዜ አባትየው ማረፋቸው ያ ትልቅ ለሱ አስለቅሶታልም።
አሳዝኖታልም። ሊሊ እንግዲህ ምን ይደረጋል በማለት አጠገቡ ሄዳ እሱን እቅፍ አድርጋ እንባውን ጠርጋለት መሄድ ስላለብን ና ከእናትህ ጎን መሆን አለብን ወደ ቤት እንመለስ ብላ ወደ ቤት እይዘው መታ ከእናቱ ጋር ሆኖ እናቱንም እያረጋጋ ነበረ። ልጄ ይቅርታ አድርግልኝ ይሄ ነገር ሁሉ የኔ ስራ ነው ሲሉ እናት ልጃቸውን ጠይቀዋል። እማ ተረጋጊ አንቺ ምን አጠፋሽ ሲልም ለእናቱ ተናግሯል። ወደ ቤት የመጣችው ቅምጥል ደመቀ እንዴት አድርጎ ይንገራት? ምንድነው የተፈጠረው ነገር? ምንድነው ሰላም አይደለም ወይ እያለችም ደመቀን እየነገረችው ነው። ደመቀ ግን እየፈራም ቢሆን እውነቱን ፍርጥ አድርጎ አባትሽ አርፈዋል ብሎ ሲነግራት እየቀለክ አይደለም አይደል? እኔ አባቴን አጥቼ አንድም ቀን አላድርም፣ አትቀልድ፣ እኔ እንዲህ አይነት ቀልድ አልወድም፣ ፓፓቢ አትቀልድብኝ እያለች እነግረዋለች። አደይ ዴቭ ተነስቶ አደይ በቃ ነይ ሸኘኝ እግዚአብሔር እያጽናችሁ ብሎ ከቤት ወጥቶ አደይ ዴቭን እየሸኘችው ያለ ቅምጥል ጋር ይገናኛሉ። ቅምጥል አዝናለሁ ብላት ዴቭን ይዘው ወደ ውጭ ስትሄድ ለቅምጥል እንግዲህ ለቅሶ ሲነገራት የአባቷ ማረፍም አደይ እግዚአብሔር እያጽናሽ ብላ ነግራታለች። እኔ አባቴን ጠብቂልኝ ብዬሽ ሲሄድ አንቺ ግን አባቴን አላየሽም አልጠየቅሹም ብላ እነሱን ገፍትራ ጥላ እንዲሁም አደይን ለማነቅም ሞክራ ነበረ። ደመቀ እባክህ ተከተላት ኪንጎ አንድ ነገር እንዳትሆን ብሎ ደመቀ ነግሮታል። አንተ ለምን አትሄድም ሲሉት እኔ ለቅሶ አለበት ቦታ ያመኛል እኔ ራሴ መቆጣጠር አልችልም ሲል ለኪንጎ ነግሮታል። እሱም ተከትሎ ወደ ቤት ሲገባ እነሱ ጥቁር ለብሰው እየተላቀሱ ትደርሳለች። አባብዬ መጥቻለሁኝ እኮ እያለች ስቅ እያለች እያለቀሰች እነሱም ሲያለቅሱ በድራማው እኛም የእውነት ስናለቅስ እያየነው ነው ድራማውን ማለት ነው። እና ራሷን ለማረጋጋት የሞከረው ወንድሟ ባቡሬም ቢቆጣትም ልትረጋጋ አልቻለችም። እንዲሁም ደግሞ ሊሊና አደይም እያነቡ ነበረ። እነሱን ሲያው እያለቀሱ ለማረጋጋት ሞክረዋል። ወይዘሮ እታለም ደግሞ ተንኮለኛ ፍቅር ቤት ልጅቷን ያቺ ቤት ሰራተኛ የሆነችውን ሮማን እግሯን እንድታሸኝ ስላለቻት በዛ ምክንያት ደግሞ እውነቱን ፍርጥ አድርጋ ለወይዘሮ እታለም ሩታ ነግራለች። ለምን እንደዚህ ታደርጋለች? ሁለተኛ እንደዚህ ብታደርጊ እመንያት በማለት ልጇን ወይዘሮ እታለም አስጠንቅቃለች። የፈለገችው ነገር አለ። ያም ደግሞ ፈርታ ለመናገር የፈራችው ሮማን እውነቱን ለሴቷ ነግራታለች። ለአሹ ብትነግረው ሴት ናትና የሚያሳፍራት ነገር ነበረ። እሷ ግን ብር እሰጣል አሸናፊ ሄድና ግዛላትና ና በማለት ገዝቶላት እንዲመጣ አድርጋ ለሩታ እሱም እንግዲህ የተሽኮረመመ ለሩታ ሰጥቷታል። ሩታ ደግሞ ለሮማን ሰጥታታለች። ተነሺ እዚህ ቤት የእርዳታ ድርጅት ነው ወይ የመጣችሁ የምትሰበሰቡት? የመጣሽው ልትሰሪ ነው እንጂ ልትጋደሚ አይደለም ስትላትም ያቺ ሮማን እየጠረገች ነበረ። ዴቭ ወደ ቤት መጣ። አሸናፊ ስለ ሮማን ስላሳለፈችው ከባድ ጊዜያቶች ሁሉንም ነገር እውነቱን ለሩታ ሲነግራት ሩታ እኔ እንደዚህ አይነት ጊዜ ማሳለፏን አላውቅም፣ ለካኔም ሳላውቅ አስቀይሜያታለሁ ማለት ነው፣ ይቅርታ ልጠይቃት ይገባል ብላላሹ ነግረዋለች። አንቺ ምን አደረግሽና ሲልም ለሩታ ነግሯታ ሮማን እየጠረገች እያለ ዴቭ ገብቶ እንዴት ነሽ? የቅምጥል አባት አርፈዋል፣ መሄድ ከፈለግሽ አብረን እንሄዳለን ብሎ ለሮማን ነገራት። ታዲያ የሞቷ አንቺ ምን ቤት ነሽ? አለች ተንኮለኛዋ ፍቅር። መጣች ሩታዬ ምን እየሰራሽ ነው ሮማን ስትላት እየጠረገው ነው። እያመመሽ ነው ወይ የምታጸጀው? የመስራሽ ግዴታ እኮ የለብሽም በዚህ ሰዓት እያለች ፍቅር አንቺ ሴት ልጅ አይደለሽም ወይ ለምንድን ነው እንደዚህ የምታደርጊው እያለች ከሷ ጋር እየተጨቃጨቀችና ቆይ ለእማዬ ለማሚ እነግርብሻለሁ ስትል ወይዘሮ ታለም ከቻለች ወይዘሮ ታለም ምንድነው የተፈጠረው ብላ ስትጠይቅም አሟት እያሰራቻት ነው ብላ ነግራታለች። ምን ሆነሽ ነው አሞሻል
ያማል ወይ ስትላት እንግዲህ የሴት ወጉ ነበርና ያመማት ሮማን እና ፍቅር እናንተ ስራውን እስሩ ሂጂና እረፊ ብላ ወይዘሮ አለም እንድታረፍ አድርጋታለች። እሷም ደግሞ በዚያ ወደ ክላሷ እንደገባች ምን እንደምትወድና እንደሚያስፈልጋትም አሹ ለሩታ ስለነገራት ለሮማን ቸኮሌትና ኮካ ገዝቶላት ወደ ክላሷ ገብቶ ነበረ። እንዴት በዚህ ሰዓት እዚህ ክላሴ ልትመጣ ቻለህ አሹ እትዬ ብታይ ሌላ ነገር ይፈጠራል ብላ ለአሹ ነገረችው። ወይዘሮ እታለምም ከቻለይ አሹ እንዲሁም ሮማን ምን እየሰራችሁ ነው ስትል ሁለቱም ደንግጠዋል ማለት ነው። ወይዘሮ ታለም በቀጣዩ ምን አይነት ነገር ወይንም ምን አይነት ላይ በእነሱ ተፈጽምባቸው እየሆነ ቤዛ ተንኮለኛዋም ወደዛ ቤት ተመልሳ አደይና ዴቭን እንድታለይላት እየፈለገችው ቲና ይሳካላት አይመስልም። አደይ በፍጹም ዴቭን አትቶም